የዝምታው ኃይል። ዓለም ጩኸት በዝቶባታል። ነገር ግን አንዳንድ ዝምታዎች ከሺህ ቃላት በላይ ይናገራሉ። ዛሬ የምናወራው ስለ አንዲት ልዩ ቅዳሜ ነው። ጌታችን በመቃብር ያረፈባት፣ ዓለም ተሸነፈ ብላ የደመደመችበት፣ ሲኦል ግን መጣብኝ ብላ የራደችበት ዕለት። ይህ ዕለት ቀዳም ስዑር ይባላል። ነገር ግን ይህ ስያሜ ለቤተ ክርስቲያን ብቻ ሳይሆን ለእያንዳንዳችን ሕይወት ትልቅ ትርጉም አለው። ቀዳም ስዑር የሕጋችን መለወጥ። በቤተ ክርስቲያን ሥርዓት ቅዳሜ አይጾምም። ነገር ግን በዚህች ዕለት ሕጉ ተሻረ፣ ጾም ሆነ። ለምን? ጌታ በመቃብር ስለዋለ። አንዳንድ ጊዜ በሕይወታችን ፈጽሞ አይሆንም ያልናቸው ነገሮች ይከሰታሉ። ደስታ ይሆናል ብለን በጠበቅንበት ቀን ሐዘን ይገባል። ብርሃን በጠበቅንበት ሰዓት ጨለማ ይጋርደናል። ቀዳም ስዑር የምታስተምረን ትልቁ ቁም ነገር የማይለወጥ የለም የሚለውን ነው። ሐዘናችን ወደ ደስታ፣ ጾማችን ወደ በዓል፣ ዝምታችን ወደ ምስጋና የሚለወጥበት ሰዓት ቅርብ መሆኑን የምናስብባት ዕለት ናት። ካህናቱ ለምለም ቄጠማ ይዘው ገብረ ሰላም በመስቀሉ እያሉ ሲያድሉን በልባችን ውስጥ አንድ ትልቅ ተስፋ ይበራል። የጥፋት ውሃው ሲቆም በኖህ ዘመን ርግብ ቄጠማ ይዛ መምጣቷ የሞት ውሃ መድረቁን አበሰረ። ዛሬ ለእኛ ቄጠማውን በራሳችን ላይ ስናስር በሕይወታችን የከበበንን የጭንቀት የችግርና የኀጢአት ማዕበል መቆሙን እያወጅን ነው። በራሳችን ላይ የታሰረው ቄጠማ የአይሁድ የእሾህ አክሊል መታሰቢያ ቢሆንም አሁን ግን የእሾህ ወደ ድል አክሊል ተቀይሯል። በሕይወታችሁ ላይ የቆሰላችሁ፣ በችግር እሾህ የተወጋችሁ ሁሉ ይህ ቄጠማ የቆሰለው ራሳችሁ እንደሚፈወስ፣ ውርደታችሁም ወደ ክብር እንደሚቀየር ምስክር ነው። ብዙዎቻችን ቀዳም ስዑርን ጌታ ያረፈባት ቀን ብቻ አድርገን እናስባለን። ነገር ግን ጌታ በመቃብር ሆኖ ትልቅ ሥራ እየሠራ ነበር። ወደ ሲኦል ወርዶ የአዳምንና የልጆቹን እስራት እየበጠሰ ነፍሳትን ከጨለማ ወደ ብርሃን እያወጣ ነበር። አንዳንድ ጊዜ ሕይወታችን የቆመ ይመስለናል። ጸሎታችን ያልተሰማ፣ ጥረታችን ፍሬ አልባ የሆነ፣ በመቃብር ውስጥ ያለን ያህል ተስፋ የምንቆርጥበት ጊዜ አለ። ነገር ግን እግዚአብሔር በዝምታ ውስጥ ትልቅ ሥራ ይሠራል። አንተ ተኝቻለሁ ስትል እሱ እስራትህን እየበጠሰልህ ነው። አንተ ጨልሞብኛል ስትል እሱ ለታላቅ ትንሣኤ እያዘጋጀህ ነው። ቀዳም ስዑር ዝምታ ማለት ሥራ ማቆም አይደለም ብላ ታስተምረናለች። ድንግል ማርያምና ሐዋርያቱ የጌታን ትንሣኤ ሳናይ አንበላም ብለው ጾሙ። ይህ ጾም የረሃብ ጾም ሳይሆን የናፍቆት ጾም ነው። እኛ ስለ በጎ ነገር ምን ያህል እንቸኩላለን? ለውጥን ምን ያህል እንናፍቃለን? ቀዳም ስዑርን ስንጾም በሕይወታችን ያሉ ክፉ ነገሮች ሁሉ ተወግደው አዲሱን የትንሣኤ ሕይወት ለመቀበል ራሳችንን የምናዘጋጅበት ነው። ካለፈው ዓመት ክፉ ልማድ፣ ካለፈው ቂምና ጥላቻ የምንሻገርበት ድልድይ ናት። ተመልካቾቻችን ሆይ ቀዳም ስዑር የምታበስረን አንድ እውነት አለ። መቃብር መጨረሻ አይደለም። ዛሬ በዝምታ ውስጥ ብትሆኑም ነገ ታላቅ ጩኸትና የምሥራች አለ። ዛሬ በጾም ብትዝሉም ነገ የትንሣኤው ድግስ ይጠብቃችኋል። በራሳችሁ ላይ ያስተራችሁት ቄጠማ የሰላም የፍቅርና የድል ምልክት ይሆንላችሁ። ጌታ እስራታችንን የፈታበት፣ ሐዘናችንን የሻረበት ይህ ዕለት ለሁላችንም የሰላም ዕለት ይሆንልን። አሜን።